እንደው እንዴት ደስ ይላል፣ ልብንም ያረጋጋል። አላህ ያውቃል። አላህ ልባችንን ያውቃል፣ ፍላጎታችንን፣ ንያችንን አላህ ይመለከታል። ውስጣችን ያለውን ውስጣችን የደበቅነውን እያንዳንዱን ነገር አላህ ጠንቅቆ ያውቃል። አላህ ሁሉንም ያያል። ይሄ ያስደስታል፣ ልብንም ያረጋጋል። ከምንም በላይ ደግሞ የውመል ቂያማ የሚተሳሰበን ጌታ አላህ ነው። አላህን የውመል ቂያማ የሚተሳሰበን እጅጉን ደስ የሚል ስሜት አለው አይደል? አዎ አላህ በሰዎች እጅ አልተሆነም። የሚረዝቀን እሱ። እጅግ የሚያሳስበን ሪዝቃችን ከአላህ ተባረከ ወተዓላ ነው። እጅግ የምንፈራው ነጋችንም በአላህ እጅ ነው ያለው። ከዚህ በላይ ልብን ምን ሊያረጋጋ ይችላል? ከዚህ በላይ ውስጥን ምን ያስደስታል? አልሐምዱሊላህ አላህ ያውቃል። የበደሉንን ያስከፉንን አላህ ጠንቅቆ ያውቃል። ሁሉንም አላህ ይመለከታል።